ፈጠን አርጉት። ሰላም ቤታዮ ደህና ነሽ? ኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ምን ነው? ምን ያስደነግጣል? አው ማርያም ምን አጠፋው? ነበር አይደለም። አይ መጀመሪያ በሌላ ሰው ተከፍቶ ስለነበረ ነው እንትኑ አካውንት እንጂ ምንም ሌላ ነገር የለውም። እና ታዲያ አትናገርም? ማርያምን አስደነገጥከኝ። ከኔ ሴት መስለኝ ነው እኮ ስም ፍቅር መልካም ፍቅር። አሁን አንተ ምን ቤት ሴት ስም ለእሷ ነው የምጽፍልህ? ኧረ አይደለም፣ አሁን ለራሴ ነው የምፈልገው። አጭበርብሮ ግን ለሌላ ጊዜ እንዳገባ። ኧረ ሁለተኛ ነው ያላጭበረብረው። እሺ ስሟ በዋይ ነው የሚጀምረው። የት ተገናኛችሁ? ቆሌን ገፋ ቦሌ ነው የተገናኘ ነው። እንዴ ቦሌ የሚል ደብተር የለም እኮ። እሺ የት ልበልሽ? መንገድ ላይ። እሺ እድሜዋ ትክክለኛ እድሜዋ ከተተዋውቃችሁ በኋላ ያለው ትክክለኛ እድሜዋ 26 3 4 5 ወይ ጉድ! አለባበሷ መንገድማ ያገኛ ሴትዮ ምጅ እንደወታደር ታጥቃ ካልሆነ በስተቀር አለባበሷ ኖርማል ነው የምትለብሰው። እኔ ግን እንደው ከኢትዮጵያኖች ጋር እኔ ነኝ የማልግባባው ወይንስ እኔ ነኝ የማይገባኝ? አሁን ኖርማል ለምትለብሰው ታዲያ የሰው ልጅ አብዶ አይለብስ? ምን አይነት አለብስ? ሱሪ፣ ቁምጣ፣ ፓንት፣ ቡታንታ፣ ራቁቷን፣ አጭር ቀሚስ፣ ቱታ ምንድን ነው የምትለብሰው? ቁምጣ በይው። ቁምጣ አጠር ያለ ቁምጣ ነው የምትወደው። አንገትን እንዲህ ተቀንጥሰ ነው ያየሃት ቦሌ ላይ። የፍቅር ሁኔታክ? በጣም አፍቃሪ ነኝ እኔ። ምግብ እኔ ቴላቴሊ ነው የሚመቸኝ። ረጌታው ያምለክ። እኔ ግን እግዚአብሔርን ጋይዝ መምረጥ አልችልም እንዴ? አሁን አንተ ለእሷ የምትጋብዛት ወይ ጋበዝካት ምግብ እንጂ አንተ የምትወደው ማን አለ? አንተማ ሆድህን ትወዳለህ። እሺ ፓስታ ወይ በቃ እሺ፣ ኖ ፕሮብሌም። እሺ አምላኬው ጨጓራዬ ፓስታ የለም ፓስታ የለም። ምንድን ነው ሚን ውስጥ ያለው? እሺ ንገሪኝ። ወይኔ አምላኬው ጋይስ፣ እሺ ፓስታ ጨምሬያለሁ። ግን እኔ ላንቺ በጣም እኮ ነው ፕራይስ የከፈልኩት እኮ የሆነ ጊዜ ላይ እኮ በጣም ነው የተከራከርኩልሽ ታውቂያለሽ። ግን ያ ማነው ሸረሪቱ ሲሰድብሽ እኮ ገብቼ እሱ ቤት ሁሉ ተከራክሬልሻለሁ። አንቺ ግን አሁን እንደው ተፈራ በላሽ። አሁን ብዛቱን ሲያወራሽ የኑሮ ሁኔታ ደሃ ነህ ሀብታም ነህ መካከለኛ? እኔ ኧረ ደሃ በይው። ማመንህም ትልቅ ነገር ነው። የት መዝናናት ትፈልጋላችሁ ከእሷ ጋር? አፍጥ ነው ተሰላፊ ያለ። እኔ ዳላስ ቴክሳስ ላይ ብዝናና ደስ ይለኛል። እንደው ትዕግስቱን ስጠኝ በመድኃኒዓለም። ላይክ ዳላስ ድረስ ምን አስኬደ? መንገድ ላይ ነው? አስፋልት ለብለብ ነው? ቤት ውስጥ ነው? ቡና ሻይ እያፈላችልህ ፓስታ እየጠቀጠቀች ነው? ወይንስ ክለብ ውስጥ ነው? የት ነው መዝናናት እንፈልገው? ቦታውን አልጠየቅኩም። ኦኬ ክለብ ነው። እሺ ክለብ በይው። እሺ ዳንኪራ ለመደለቅ በልሽ። ፎሎ እንዲያደርጉ እንዳልል የሰው አካውንት ነው። አውራቸው እስከዛ በሉ ፎሎ አርጉኝ። እስኪ የምታረጉኝ ፎሎ አርጉኝ። ቤታዬ ግን ኧረ ትክክል አይደለም በእውነት 30 እንዴት 41 እንዴት እንዴ? እኔ ላንቺ ጠበቃ ሆኜ ስንት ሰው ስከራከርልሽ ቤታዬን አትናገሯት። ምን አድርጊ ነው የምትለኝ? አትሊስት ፎሎ እንዲያደርጉኝ አስደርግኝ። ኖ ፕሮብሌም። በቃ ያ ይበቃኛል። ወንድም የአማርኛ ይንጅሩ አፋን አማርኛ ይንጅሩ። እንዴ ምን ነው እያወራሁ ያለው ታዲያ? እስከኔስ ጎንበስ ብዬ እስክቆጥር ድረስ ቁጥሩን አስጠፋኝ። ጎንበስ ብዬ እስክቆጥር ድረስ እነዚህ ማህበረሰብ ፎሎ ያርጉኝ በላቸው ነው ያልኩኝ። እንዴ አማርኛ እንዴ የምናወራው ወገን? አማርኛ እኮ አሁን አያግባባም። አዎ እኮ ፎሎ አርጉኝ በላቸው።
አድርጋቸው። ቁጥሩን አስበተንከኝ ከጭንቅላት። ፎሎ አድርጉኝ። ኧረ እናንተ ሰዎች ተው ተው። አምላኬ አንዱ እዚህ ጋር ንቀዩ በቃ እያለ ነው። አቤት አቤት። ገብርኤልን ቁጥሩን አስጠፋኝ። ኦኬ አልጋ ላይ ስራውን መስራት አትችልም። አልጋ ላይ ጎበዝ አይደለህም። እውነት አይደለም ይሄ። እኔ አይደለም ወረቀቱን ያለው አልጋ ላይ አታስደስታትም። ሰው እየፈለገች ነው የሚለው ሙሉን ስነግርህ። እሺ ተቀብያለሁ። እሺ ፍቅር አይደለም ፍቅረ ማርያም። እሺ እሺ ቴንኪው አመሰግናለሁ። ወንድም። እሺ